የአሜሪካ ከፍተኛ ሳይንቲስቶች በኤሪያ 51 ወይም ስፍራ 51 ውስጥ ፕሮጀክት ሉኪንግ ግላስ የተባለ እጅግ ሚስጥራዊ ፕሮጀክት ቀርጸው ይንቀሳቀሳሉ። እንዴት? በዚች በምንኖርባት ክብ ዓለም በካርታ ላይ በግልጽ የማይታዩ በደመና የተሸፈኑና በአጥር የታጠሩ ብዙ ሚስጥሮች አሉ። ነገር ግን ከነዚህ ሁሉ በላይ የሰውን ልጅ አእምሮ ለዘመናት የከፈለ የዓለምን መንግስታት ያንቀጠቀጠና ድንበር የለሽ ሴራዎችን የጎነጎነ አንድ ቦታ ይገኛል። ኤሪያ 51 ወይም ስፍራ 51 ይባላል። ይህ ዝምተኛ በረሃ የቴክኖሎጂ መፈልፈያ ነው ወይንስ ከሌላ ዓለም የመጡ እንግዶች ወይም ባዕዳን ፍጡሮች ማቆያ? እዚህ ግቢ የሚሰሩት ሰዎች በመሐላ በቃል ኪዳንና በፍርሃት የተሳሰሩት ለምንድን ነው? የአሜሪካ መንግስት ከዓለም ዓይንና ጆሮ ሊሸሽግ የሞከረው ይህ ቦታ ማን ነው? እነሆ ለሚቀጥሉት ጥቂት ደቂቃዎች አእምሮውን ክፍት ያድርጉ። ምክንያቱም ወደማይመለሱበት ጥልቅ የሚስጥር ገደል ልንወስዶ ነውና። ለመሆኑ ይህ የዓለም ዋነኛ የጥያቄ ምልክት የሆነው ቦታ የት ነው ያለው? ለመድረስስ ምን ያህል ከባድ ነው? ኤሪያ 51 ወይም ስፍራ 51 የሚገኘው በሰሜን አሜሪካ በኔቫዳ በረሃ እምብርት ሲሆን ከታዋቂዋ የብርሃንና የቁማር ከተማ ላስ ቬጋስ በስተሰሜን ምዕራብ አቅጣጫ 133 ኪሎ ሜትር ገደማ ርቆ ግሩም ሌክ በተባለ የደረቀ የጨው ሐይቅ አቅራቢያ ተሸሽጎ ይገኛል። ትክክለኛው የቦታው ስም ኦሜ ኤርፖርት ተብሎ የሚጠራ ቢሆንም ማንም በዚህ ስያሜ አያውቀው። ይህ ቦታ ዝም ብሎ የተከለለ ቀጠና አይደለም። ይልቁንም በዓለም ላይ ካሉ እጅግ አስፈሪ የደህንነት ጥበቃዎች ከሚደረግላቸው ጥብቅ ሚስጥራዊ ቦታዎች ተወዳዳሪ ያልተገኘለት ነው። ወደዚህ ሚስጥራዊ ስፍራ ለመጠጋት ቢሞክሩ መጀመሪያ የሚገጥመው አስደንጋጭ የማስጠንቀቂያ ጽሑፍ ሲሆን ይኸውም እዚህ ቦታ ላይ የሚያደርጉት ማንኛውም እንቅስቃሴ ገዳይ በሆነ ኃይል ምላሽ ያገኛል የሚል ነው። በአካባቢው ያሉ ኮረብታዎች ላይ የተተከሉ ዘመናዊ የድምፅና የሙቀት መፈለጊያ ሴንሰሮች እንቅስቃሴዎችን ይከታተላሉ። አየር ላይ የሚያንዣብቡ ድሮኖችና የካሜራ አይኖች ሌት ተቀን 24/7 በረሃውን ሲጠብቁ ይኖራሉ። ድንበር ጥሰው የገቡ ሰዎችን የሚያድኑ ምንም አይነት አርማም ሆነ ማስታወቂያ የሌላቸው ነጭ ፒካፕ መኪናዎችን የሚነዱ ካሞዱድስ የተባሉ የታጠቁ ገዳይ ስኳዶች አካባቢውን እንደ ጥላ ይዞሩታል። ለመሆኑ ከዚህ ሁሉ ጥበቃ ባሻገር ምን እየተሰራ ነው? እንደ ውስጥ አዋቂ ምንጮች ከሆነ ኤሪያ 51 ወይም ስፍራ 51 የአሜሪካ አየር ኃይል እጅግ የላቁና ሚስጥራዊ የሆኑ የጦር አውሮፕላኖችን የሚያመርትበት ቦታ ነው። ነገር ግን ከመላው ዓለም የተሸሸገውና በውስጡ ይከናወናሉ ከተባሉት ድብቅ ሥራዎች ዋናው የኤሊያንሶች ወይም ባዕዳን ፍጡራን መደበቂያና ማቆያ እንደሆነ በይፋም ባይሆን ውስጡን ከፍተኛ እምነት አለ። የአሜሪካ መንግሥት ስለ ኤሪያ 51 የሚያቀርበው ይፋዊ ማብራሪያ የቱንም ያህል በምክንያትና በሳይንስ የተደገፈ ቢሆንም የዓለምን ሕዝብ ጥርጣሬና ጉጉት ግን ፈጽሞ ሊያበርደው አልቻለም። ይልቁንም ያ በረሃ ውስጥ የተዘረጋው ባለ እሾህ የብረት አጥር በምሽት በሰማዩ ላይ የሚታዩትና የፊዚክስን ሕግ የሚጥሉት እንግዳ ብርሃናት እንዲሁም ማንም ወደ ቦታው እንዳይጠጋ የተጣለው ገዳይ ሕግ በዓለማችን ታሪክ እጅግ አስገራሚ፣ አስፈሪና ስር የሰደዱ የሴራ ትንታኔዎችን ወልዷል። ይህ ቦታ ዝም ብሎ ወታደራዊ ካምፕ አይደለም። ለብዙዎች እውነቱ የተደበቀበት፣ ለአንዳንዶች ደግሞ የሰው ልጅ ቀጣይ ዕጣ ፈንታ በሚስጥር የሚወሰንበት የጨለማ ምሽግ ነው። እንዴት? የዓለም ሕዝብ አእምሮ ለዘመናት በጥያቄ የያዘውን 5 ታላላቅ ግምቶችና ጥንቃቄ የተሞላባቸውን ትንታኔዎች እስከ ጥልቁ ድንበራቸው ድረስ ዘልቀን እንበርብር። አንደኛ፣ የሮዝዌል ሚስጥርና ከባዕዳን ፍጡራኖቹ ጋር የተደረገው የቃል ኪዳን ስምምነት። የኤሪያ 51 እና የባዕዳን ፍጡራኑ ታሪክ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች የሆኑት እንደ አውሮፓውያን አቆጣጠር በ1947 ከፓሲፊክ ውቅያኖስ ማዶ ባለው በኒው ሜክሲኮ ግዛት ሮዝዌል ከተማ አቅራቢያ ከተከሰከሰ አንድ እንግዳና አስደንጋጭ ከሚመስል አካል ጋር ነው። በወቅቱ የአሜሪካ የጦር ሰራዊት መጀመሪያ ላይ ያወጣው ይፋዊ መግለጫ የሚበር ሳህን በቁጥጥራችን ስር አውለናል የሚል ነበር። ነገር ግን ከ12 ሰዓታት በኋላ የደህንነት ኃይሎች መግለጫውን በአስቸኳይ በመቀየር የአየር ሁኔታ መለኪያ ባሎን ነው በማለት እውነቱን በዓለም ፊት አረገቡት። ታዲያ እውነተኛው ታሪክ የተቀበረው እዚህ ጋር ነበር። የሴራ ትንታኔ አጥኚዎች በጽኑና በማስረጃ እንደሚሟገቱት
በዚህ አደጋ የተከሰከሰችው የባዕዳን ፍጡራን መጓጓዣና በሕይወት የተረፉትም ሆኑ የሞቱት ባዕዳን ፍጡራን አካላት በከፍተኛ ምስጢራዊ ጥበቃ ተጭነው በቀጥታ የገቡት ወደ ኤሪያ 51 ወይም ስፍራ 51 ነው። እጅግ አስፈሪውና ሰነዶችን ጠቅሶ የሚነሳው ግምት የሚያስረዳው የአሜሪካ መንግሥት መሪዎች ከነዚህ ባዕዳን ፍጡራን ጋር የማይሽር የጥላ ስምምነት ማድረጋቸውን ሲሆን ስምምነቱም እጅግ ዘግናኝ ነው። ፍጡራኑ የሰው ልጅን ዲኤንኤና ሕይወት ያላቸውን ፍጥረታት እየወሰዱ በምድር ላይ የዘር ማዳቀልና ባዮሎጂካል ምርምር ሙከራዎችን እንዲያደርጉ ሙሉ ነፃነትን ይሰጣቸዋል። በምላሹ ደግሞ ለአሜሪካን ጦር ሰራዊት ዓለምን በቁጥጥሩ ስር መዋል የሚያስችለውን የላቁ የሌዘር መሳሪያዎች፣ ስውር የራዳር ቴክኖሎጂዎችና የማይታዩ አልባሳትን ሊሰጡ ቃል ኪዳን ተሳስረዋል። ዛሬ በዓለማችን ላይ የምናየው የቴክኖሎጂ አብዮትና የኮምፒውተር ማይክሮቺፖች ምጥቀት በሙሉ ከነዚያ ፍጡራን የተኮረጁ የሪቨርስ ኢንጂነሪንግ ውጤቶች ናቸው የሚለው እምነት በሚሊዮኖች ዘንድ ዛሬም ድረስ እንደ ቋጥኝ የጸና አቋም ነው። ሁለተኛ፣ የቦብ ላዛር አስደንጋጭ ምስክርነትና ኤሌመንት 115። እነዚህ ሁሉ የመንገድ ላይ ተረቶችና የፊልም ታሪኮች ተደርገው ይቆጠሩ በነበረበት ወቅት እንደ አውሮፓውያን አቆጣጠር በ1989 ዓለምን እግር በእግር ያናወጠና የአሜሪካንን የደህንነት መዋቅር እረፍት የነሳ አንድ ሰው ብቅ አለ። ስሙ ቦብ ላዛር ይባላል። ቦብ ራሱን በታዋቂው ኤምአይቲ እና ካልቲክ የተማረ የፊዚክስ ሊቅ አድርጎ በመግለጽ በኤሪያ 51 ደቡባዊ ክንፍ በሚገኘውና ኤስ4 ተብሎ በሚጠራው ከተራራ ስር በተደበቀ እጅግ ምስጢራዊ ቀጠና ውስጥ ተቀጥሮ ይሠራ እንደነበር ለቴሌቪዥን ጣቢያዎች በይፋ መሰከረ። ቦብ ላዛር በካሜራ ፊት ቀርቦ የተናገረው ንግግር ዛሬም ድረስ በአውሮፕላን መሐንዲሶች ዘንድ መጋጠሚያ የሌለው እንቆቅልሽ እንደሆነ ቀርቷል። እሱ እንደተናገረው እዚያ ጋራዥ ውስጥ ያየው የሰው ልጅ መጠቀሚያ የሆነው ተራውን አውሮፕላን ሳይሆን ይልቁንም በክብ ቅርጽ የተሰሩ ዙሪያቸው መጋጠሚያ የሌላቸው ከአንድ ወጥ ብረት የተሰሩ 9 የዩፎ በራሪ ዲስኮችን ነበር። የዚህ ሰው የሥራ ድርሻ እነዚህን በራሪ ዲስኮች የጀርባ ክፍል በመፍታት ሪቨርስ ኢነርጂ ወይም የኃይል ምንጫቸውን ማጥራት ነበር። ቦብ ሌዘር ሲያስረዳ እነዚህ ዲስኮች የሚንቀሳቀሱት እኛ እንደምናውቀው በነዳጅ በጀት ሞተር ወይም በኤሌክትሪክ ሳይሆን እስከ ዛሬ ድረስ በማይታወቅ ኤሌመንት 115 በተባለ የከባድ ራዲዮ አክቲቭ ንጥረ ነገር አማካኝነት ነው። ይህ ንጥረ ነገር በራሱ ዙሪያ የራሱን እጅግ ጠንካራ የስበት መስክ ወይም ግራቪቴሽናል ፊልድ በመፍጠር ጊዜንና ቦታን ማጠፍ ይችላል። ዲስኩ ወደ ፈለገው አቅጣጫ ቦታውን አጥፎ በመሳብ በሰከንዶች ስብርባሪ ውስጥ በሚሊየን ወደሚቆጠሩ የብርሃን ዓመታት እንዲጓዝ ያደርገዋል። የሚገርመው የቦብ ላዛር ምስክርነት ዛሬም ድረስ ሕያውና እውነተኛ የሚያደርገው እርሱ ይህንን ከተናገረ ከ14 ዓመት በኋላ በ2003 ዓመተ ምህረት ሳይንቲስቶች ኤሌመንት 115 የተባለ ንጥረ ነገር በላብራቶሪ ውስጥ ለመጀመሪያ ጊዜ ማግኘት መቻላቸው ነበር። ቦብ ይህንን ንጥረ ነገር ሳይንቲስቶች ሳይሰሩት በፊት እንዴት ሊያውቅ ቻለ? ይህ ጥያቄ የአሜሪካ መንግሥት ዛሬም ድረስ መልስ ያጣለት ትልቅ ፍንጭ ሆኗል። ሦስተኛ፣ ፕሮጀክት ሉኪንግ ግላስ እና የጊዜ ጉዞ። ከጠፈር ፍጡራን ታሪክ በበለጠ ኤሪያ 51 የተፈጥሮ ሕጎች የሚጣሱበት፣ የኳንተም ሜካኒክስ ዋጋ የሚያጣበትና ጊዜ በሰው ልጆች ላይ የሚቀልድበት ቦታ ነው። በዚህ አካባቢ የሚነሱ የሳይንስ ሴራዎች እንደሚያመለክቱት ከመሬት በታች እስከ 40 ሜትር ባሉ ዋሻዎች ውስጥ የጊዜ ጉዞ ወይም ታይም ትራቭል ምርምሮች በከፍተኛ ጥበቃ ይካሄዳሉ። እነዚህ ተንታኞች እንደሚሉት የአሜሪካ ከፍተኛ ሳይንቲስቶች በኤሪያ 51 ወይም ስፍራ 51 ውስጥ ፕሮጀክት ሉኪንግ ግላስ የተባለ እጅግ ምስጢራዊ ፕሮጀክት ቀርጸው ይንቀሳቀሳሉ። ይህ ቴክኖሎጂ በኳንተም ኃይልና በአንስታይን የአንጻራዊነት ቲዎሪ መዛባት በመታገዝ በጊዜ ሰሌዳ ውስጥ ወደፊትና ወደ ኋላ የመመልከት አቅም አለው። ዓላማውም የወደፊት የሰው ልጆችን ዕጣ ፈንታ፣ የዓለም ጦርነቶችንና የፖለቲካ መሪዎችን መውደቅና መነሳት አስቀድሞ በማየት አሜሪካ ጥቅሟን ለማስከበር የምትጠቀምበት ማሽን ነው። ከዚህ በተጨማሪም ከአጽናፈ ሰማይ ሌላኛው ጫፍ ጋር በቀጥታ የሚያገናኙ የኮከብ በሮች ወይም ፖርታሎች እዚያ በረሃ ውስጥ ተደብቀው እንደሚገኙና መንግሥት ከዓለም ሕዝብ እይታ ውጭ ወደ ተለያዩ ጋላክሲዎች ሰዎችን እንደሚልክ እንዲሁም እንግዳ የሆኑ ቁሳቁሶችን እንደሚቀበል በሰፊው ይነገራል። አራተኛ፣ ሰው ሰራሽ የአየር ንብረት መለዋወጥ። ሌላኛውና በቅርብ ዓመታት ውስጥ ትልቅ ትኩረት የሳበው ግምት ደግሞ ኤሪያ 51 ወይም ስፍራ 51 የጦር መስሪያ ቤት ብቻ ሳይሆን የተፈጥሮንም ሚዛን በማዛባት ዓለምን መቆጣጠሪያ ማዕከል ነው የሚለው ነው። እዚህ ምሽግ ውስጥ የዓለምን የአየር ንብረት እንደ ፍላጎት የመለዋወጥ አቅም ያለው የጂኦ ኢንጂነሪንግና የሃርፐር ልህቀት ስሪቶች ይገኛሉ ይባላል። ይህ ቴክኖሎጂ
ወደ ከባቢ አየር የላይኛው ክፍል እጅግ ከፍተኛ የሆኑ የራዲዮ ሞገዶችን በመልቀቅ ተፈጥሯዊውን የአየር ዑደት ያዛባል። በዚህ ምክንያት አንድን አገር በድርቅ ለመቅጣት ወይም በጎርፍ ለማጥለቅለቅ ሰው ሰራሽ ሱናሚዎችና የመሬት መንቀጥቀጦችን ለመፍጠር የሚያስችሉ ሙከራዎች የሚሰሩት በዚህ ኤሪያ 51 ወይም ስፍራ 51 በተባለ በረሃ ውስጥ ነው ተብሎ ይታመናል። በዓለም ላይ የሚታዩት ድንገተኛና ያልተለመዱ የተፈጥሮ አደጋዎች ከዚህ ማዕከል በሚለቀቁ ሞገዶች የሚቀነባበሩ የጦርነት ስልቶች ናቸው ተብሎ ይታመናል። አምስተኛ የኒው ወርልድ ኦርደርና የጥላ መንግሥቱ ዋና ማዘዣ። ይህ የመጨረሻውና ይበልጥ ፖለቲካዊና ፍልስፍናዊ ይዘት ያለው ግምት ደግሞ ቦታው የጦር ሰራዊት ይዞታ ብቻ ሳይሆን የዓለምን ሕዝብ ዕጣ ፈንታ በድብቅ የሚወስኑት የጥልቁ መንግሥት ሥራ አስፈጻሚዎች ወይም በተለምዶ ኢሉሚናቲ ተብለው የሚጠሩት ስብስቦች ዋና ማዘዣ ማዕከል ነው የሚለው ነው። በዚህ ማንም ሊደርስበት በማይችለው ከዓለም ሕግጋት ውጭ በሆነው ገዳይ ቀጠና ውስጥ የሚወሰኑት ውሳኔዎች እጅግ አስፈሪና አስከፊ ናቸው። እነዚህም አንደኛ የሕዝብ ቁጥር ቁጥጥር ወይም ፖፕሌሽን ኮንትሮል፣ የዓለምን ሕዝብ ቁጥር በተወሰነ ደረጃ ለመቀነስ የሚረጩ የተለያዩ ሰው ሰራሽ ቫይረሶችና ወረርሽኞች የሚቀመሩት እዚህ ቦታ ላይ ነው። ሁለተኛ የአእምሮ ቁጥጥር አልትራ ማይንድ ኮንትሮል፣ የሰውን ልጅ አእምሮ በሩቅ ሞገድ ለመቆጣጠር ስሜትንና አስተሳሰብን በኃይለኛ ፍሪኩዌንሲ ለመግራት የሚያስችሉ መሳሪያዎች ሙከራ የሚደረግባቸው እዚህ ግልጽ ግን ድብቅ በረሃ ውስጥ ነው። ሦስተኛ የኢኮኖሚ ውድመት፣ የዓለምን የገንዘብ ሥርዓት በአንድ ጀንበር ለመስበርና አዲስ የዲጂታል ዓለም ቁጥጥርን ለመዘርጋት የሚጎነጎኑ ሴራዎች በሙሉ መሸሸጊያቸው ይህ የተከለከለ ስፍራ ነው ተብሎ በጽኑ ይታመናል። ክቡራን ቤተሰቦች፣ እንግዲህ ታሪኮቹ ከአስደናቂው የሳይንስ ልብ ወለድ እስከ አስከፊ የዓለም ቁጥጥርና የዘር ማጥፋት ሴራዎች ድረስ ይለጠጣሉ። እነዚህ ሁሉ ግምቶች የሰዎች የበለጸገ ምናብ የወለዳቸው ባዶ ተረቶች ናቸው ወይስ እውነቱን በከፊል የያዙ ፍንጮች? የአሜሪካ መንግሥትስ ይህንን ሁሉ ወሬ ለምን ዝም ብሎ ለማየት መረጠ? ሁሉንም ጊዜ የሚፈታው ይሆናል።